ሰላም የዩቲዩብ ተመልካቾች እንዴት ናቸው? ዛሬ ቀላል የሆነ የቁርስ አሰራር ነው ማሳያችሁ። 3 ነገር ብቻ በመጠቀም እሱ ምንድነው የሚያስፈልገን? ሽንኩርት፣ ድንችና እንቁላል ናቸው። ሽንኩርት አጥበን ካዘጋጀን በኋላ እንደዚህ እንከትፈዋለን በቁመት። ከፈለጋችሁም አድቀቃችሁ መክተፍ ትችላላችሁ። ሽንኩርቱን በዚህ መልኩ ከከተፍን በኋላ መጥበሻ ላይ አድርገን እንጥደዋለን እንዲበስልልን። ከዛም በመቀጠል አጥበን አዘጋጅተናል ድንቹን ደግሞ እንደዚህ በቀጫጭኑ አድርገን እንደምታዩት በቀጫጭኑ አድርገን ድንቹን እንከትፋለን። ለመጥበስ እንዲመች በዚህ መልኩ ከትፈን እናዘጋጀዋለን። ከዛም የሁላችሁ ሽንኩርቱ እየተቆላላ ያለ የከተፍነውን ድንች አድርገን አንድ ላይ እናቁላላለን በደንብ እስኪ ድንቹ ቀላ ብሎ እስኪ በስልልን ድረስ። ከዛም እንቁላሉን እዚህ ጋር መተን አዘጋጅተናል። ጨው እናረጋለን ትንሽ። እናንተ እንቁላሉን ከፈለጋችሁ በዛ ማረግም ትችላላችሁ፣ ድንቹንም እንደዛው። እኔ ያው በመጠኑ ትንሽ ነው የሰራሁት። ከዛም እንደዚህ እንቁላሉን ከመታነው በኋላ ያቁላላውን ድንች ነው የምናደርግበት። እዚህ ጋር ሁላችሁ እንዲ ጎልደኑ ሆኖ ሲበስል ድንቹ ይበቃዋል ማለት ነው። ከዛ እንደባልቀዋለን አንድ ላይ ከእንቁላሉ ጋር። ድጋሚም ያው ኦቨን ውስጥ ስለሚበስል ይበቃዋል ይሄን ያህል ከበሰለ። ከዛም አንድ ላይ ሚክስ አድርገን እንደዚህ ከደባለቅ ነው በኋላ እዚህ ጋር ደግሞ ባትራ አዘጋጅተናል። ዘይት ቀብተን ባትራ እዚህ ጋር እናዘጋጃለን ለኦቨን። ትንሽዬ ዘይት አድርገን እንደዚህ በብሩሽ እናዳርሰዋለን መጀመሪያ። ከዛም የደበለቅነውን እንደዚህ ካደረግን በኋላ ቀድመን ኦቨኑን ለ10 ደቂቃ አሙቀነዋል። እዛ እንደዚህ በደንብ ሌበል አድርገን እንደዚህ ካረግነው በኋላ ኦቨን ላይ ነው የምንከተው። ለ20 ደቂቃ በ190 ዲግሪ እንደዚህ በስሎልናል ማለት ነው። እዩት፣ ጎልደን ሆኖ በጣም ነው የሚያምረው። እንደዚህ ጎልደን ሲሆን ነው የምናወጣው። ከለሩም ያምራል፣ ቴስቱም በጣም ነው የሚጣፈጠው። ውስጡም በደንብ በስሎልናል። የሁላችሁ ውስጡም በደንብ በስሏል። እንደምታዩት ቴስቱም በጣም ነው የሚጣፍጠው። እናንተ ከፈለጋችሁ ቺዝ ማድረግ ትችላላችሁ ከላይ ኦቨን ውስጥ ስትከቱ። ባዶንም እንደዚህ መጠቀምም ትችላላችሁ። ሞክሩት ሰርታችሁ። ስላያችሁልኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቴንኪዩ
ባይ